ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ እየተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ እያስቀረት እና እንደሰማችሁት ነውና ፌሚኒዝም የሴቶች እኩልነት የሚለው የመጀመሪያው ሃይማኖትን ማስካድ ነው። ሃይማኖትን ማስካድ ማለት እንደ ክርስትና ኢየሱስ ክርስቶስን መካድ ማለት ነው። ስለዚህ ይሄ የሴቶች እኩልነት ነው ወይስ ደግሞ ክርስቶስን የማስካድ ሃይማኖት ነው? ስለዚህ ፌሚኒዝም የሚባል ሃይማኖት ተመስርቷል ማለት ነው። ስለዚህ ይህን መረጃ ለእናቶች ለሴቶች ኮፒ ሊንክ አድርጓቸውና ራሳቸውን በሃይማኖት እንዲያጸኑ ራሳቸውን በክርስትና ህይወት እንዲያጸኑ ነገሯቸው። ይህ በማንኛውም ሃይማኖት የማይፈቀድ ነገር ነው። በራሱ ቤተክርስቲያን ለሴት ክብር እንዳላት በብዙ ቦታ እናያለን። ለምን ከተባለ ክርስቶስ ኢየሱስን የወለደችው እናታችን ቅድስት ድንግል ማርያም ነች። ስለዚህ መጽሐፍ ቅዱስ ወይንም ቤተክርስቲያን ለሴቶች ትልቅ ቦታ ትሰጣለች። ክርስቶስ ኢየሱስ የተወለደው ከሷ ነው። ከሷ የተወለደው ደግሞ የኛ አዳኛችን ነው። ብዙ ቅዱሳንን የወለዱ ሴቶች አሉ። ጳጳሳትን የወለዱ ሴቶች አሉ። ካህናትን የወለዱ ሴቶች አሉ። ነገስታትን የወለዱ ሴቶች አሉ። ዋናውና ትልቁ ግን ኢየሱስ ክርስቶስን የወለደች እናታችን ቅድስት ድንግል ማርያም አለች። አያችሁ፣ እኩልነት ብለው ፌሚኒዝም ብለው ሃይማኖት ይዘው መጥተዋል። ከክርስትና ሃይማኖት ሊያወጣችሁ፣ ከተዋህዶ ሃይማኖት ሊያወጣችሁ፣ ከክርስቶስ ፍቅር ሊለያችሁ ነውና ክርስቲያኖች ይህን መረጃ ለሁላቸውም ሼር አድርጉት። እኩልነት ለሴቶች የሚገባ ክብርና ቅድስና አለ አይደለም እኮ ቅዱሳን ናቸው እኮ ሴቶች። ቅድስት ኤልሳቤጥን እንውሰዳት፣ የካህኑ ሚስት። ሰማዕቷ ቅድስት አርሴማን እንውሰድ። እነዚህ 36 ቅዱሳት አንስት የ120 ቤተሰቦችን እንውሰድ። ስለዚህ ይህ ሃይማኖት ነውና ከሃይማኖት እንዲያወጣችሁ በተለይ ሴቶች ራሳችሁን ጠብቁ። አባወራዎች ባሎች ደግሞ ልጆቻችሁን በሃይማኖት ባሎችም ሚስቶችም አባትና እናት በሃይማኖት አሳድጉ። በጣም ከባድ ነገር ነውና እየመጣብን ያለው። ስለዚህ ሁላችሁም ክርስቲያኖች በሃይማኖታችሁ ጽኑ። እኩልነት በሚል ፌሚኒዝም በሚል ሃይማኖት መጥቶ ክርስቶስ ሊያስክር ነውና ልጆቻችሁን ሴቶቹን በአግባቡ አሳድጉ ብዬ እላለሁ። በሃይማኖታችሁ ጽኑ።